ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እግዚአብሔር ቃል ትንሽ እናወራለን። ምሳሌ መጽሐፍ ላይ ከኃጢአት ራቅ አትለፍባትም፣ ከእርሱ ተመላለስ እልፍ በል ይላል። ከኃጢአት ለመራቅ ቀላል እቅድ ሰጥቶናል። የኃጢአት ፈተና ማሸነፍ በማንችልበት መንገድ እንኳን ብንሆን የእግዚአብሔር ቃል በመጽሐፍ ቅዱስ ላይ ተቀምጠውናል። ለምሳሌ ገላትያ መጽሐፍ ላይ ከሄድን እኔ ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አታድርጉ ይላል። እንግዲህ አንድ ክርስቲያን የሥጋን ምኞት እንዴት ነው ላያደርግ የሚችለው የሚሉትን ነጥቦች እናያለን። አንድ ክርስቲያን ደግሞ መንፈሳዊ ሕይወቱን እንዳይመራ ልማዳዊ ኃጢአት የሚባል የራስ ወዳድነት ነፃ መውጣት፣ በልምድ የሚመጣን ኃጢአት በልማዳዊ ኃጢአቶች አሉ። ለምሳሌ በንዴት የምንናገራቸው ነገሮች ሊሆኑ ይችላሉ። ሳናስብ ወይ ደግሞ እንዲሁ በልምድ ወይ ስድብ ሊሆን ይችላል። ንዴት ለአንድ ያልተገቡ ነገሮችን አሽሙር ማንፈልጋቸው ነገሮች እናደርጋለን። ያ ማለት ልማዳዊ ኃጢአት ነውና ዕለት ዕለት መስራት አለብን። ከራስ ወዳድነት መውጣት አለብን። ከራስ ወዳድነት ነፃ መውጣት አለብን። ምክንያቱም በዚህ ህይወት ውስጥ የመጨረሻውን ጎል አልቲሜት ጎል ምን እንደሆነ ማወቅ፣ ያ አልቲሜት ጎላችን ምንድነው? በክርስቶስ ኢየሱስ ድነን ወደ መንግስተ ሰማያት ጆይን ማድረግ ነውና ያንን ፎከስ በማድረግ እዛ ላይ በመስራት ይህንን ልማዳዊ ኃጢአት እናስወግድ እንችላለን ማለት ማስተዋል አለብን። ሁልጊዜ ከኃጢአት ጋር መታገል አለብን። አንድ ክርስቲያን ልማዳዊ ኃጢአቶችን ማስወገድ አለበት። ምክንያቱም ከላይ እንደነገርኳችሁ አንዴ ክርስቶስ በመስቀል ላይ የተደረገው ቤዛ አንዴ የተደረገው በተስፋ መቁረጥ ውስጥ መውደቅ አንድ ክርስቲያን እንዴት ተስፋውን ሊቆርጥ ይችላል የሚለው በምን ሊታይ ይችላል? ማሳካት የምንፈልገውን ነገር ማሳካት ካልቻለ ወደ ተስፋ መቁረጥ ውስጥ ሊያስገባ ይችላል። በትዕቢትና በስጋዊ ድህነት ውስጥ ይወድቃል። ያ ሰው ይሄንማ ማድረግ አለብኝ ይላል። እቅዶች ላይ እቅዶቻችን ሊሳኩም ላይሳኩም ይችላሉ። ነገር ግን ራሳችንን በዛ ውስጥ ስናየው ላይሳካ ቢችልም እግዚአብሔርን ማሳዘን እንደሌለብን ቢሳካም ደግሞ እግዚአብሔርን ማክበር እንዳለብን አስበን ስጋ ለመድከም የተፈጠረ ነገር ነውና፣ ነገር ግን በመንፈስ ሰው ሲመላለስ ይህን የስጋን ሀሳብ የስጋን ምኞት መጽሐፍ ላይ ራሱ ከተመለከትን እኔ ግን እላለሁ በመንፈስ ተመላለሱ የስጋን ምኞት ከቶ አታድርጉ ይላል። ገላትያ መጽሐፍ ገላትያን 5:16 ላይ ያለው ቃል ነው። ምን ይላል? እኔ ግን እላለሁ በመንፈስ ተመላለሱ የስጋን ምኞት ከቶ አታድርጉ ይላል። የስጋ ምኞት ስጋችን ብዙ ነገሮችን ይመኛል። ይህንን ባደርግ ይላል፣ ያንን ባደርግ ይላል።